የአውሮፕላኑ ድንቅ ብቃትና ችሎታ። አውሮፕላኑ በአንድ የነዳጅ ሙሌት 7790 ናውቲካል ማይል ወይንም 14430 ኪሎ ሜትር ድረስ መብረር የሚችል ሲሆን አየር ላይ እንዳለ ነዳጅ መሙላት የሚያስችል ድንቅ ብቃትም አለው። የአውሮፕላኑ ቁመት 76.3 ሜትር ሲሆን ከጫፍ ጫፍ የክንፍ ስፋቱ ደግሞ 68.4 ሜትር ይሆናል። የሰው መቀመጫ ክፍል ስፋት ወደ 6.1 ሜትር ገደማ ሲሆን በጠቅላላ ክብደቱ ወደ 447700 ኪሎ ግራም ነው። ፍጥነቱ ደግሞ 903 ኪሎ ሜትር በሰዓት ይወነጨፋል። በውስጡ ብዙ የማረፊያ አልጋዎችን የያዘ ሲሆን የመኝታ ክፍሎቹ ምቹ ማረፊያዎች፣ በቂ የብርሃን መጠንና አስተማማኝ ሳውንድ ፕሩፍ የተሰራላቸው ናቸው። ሌላኛው አስደናቂው ነገር መሪዎቹ በጉዞ ላይ የበረራ ወቅት ስብሰባ እንዲያደርጉ በቂ የኮንፈረንስ ክፍል አለው። እንደ ውብ ሬስቶራንት ሁሉ የመመገቢያ ክፍሉ ደግሞ ምቹ ሶፋዎች፣ የመመገቢያ ጠረጴዛና ወንበሮች እንዲሁም ባር አለው። ከዚህ በተጨማሪ የንጉሳውያን ቤተሰቦች መቀመጫቸው ላይ እንዳሉ ለእያንዳንዱ 4K ተች ስክሪን ቴሌቪዥኖች፣ ዘመናዊ ሄድፎኖችና በጣም ፈጣን የዋይፋይ አገልግሎት ያገኛሉ። ከዚህ በተጨማሪ ለተሳፋሪዎች ምቾት የተመጠነ የብርሃን መጠን፣ የሙቀትና ቅዝቃዜ እንዲሁም የእርጥበት መቆጣጠሪያ ተገጥሞላቸዋል። አውሮፕላኑ የቅንጦት እንደመሆኑ አስደናቂ የምግብ ዝግጅት ክፍል ያለው ሲሆን የላቁ ሼፎችን አካቷል። በተጨማሪም አውሮፕላኑ የላቁ ቴክኖሎጂዎች የተገጠሙለት ሲሆን እንደ ምሳሌ አነስተኛ ኤርፖርቶችን በቀላሉ እንዲለይ የሚያደርጉ የናቪጌሽን ሲስተሞች ተካተውለታል። የበረራ ታሪኩ ምን ይመስላል? ማንስ ተጠቀመበት?